ዛሬም ማለት ነው እኔ ራሱ ባልፈልግ መሄድ አልችልም ውዴ። አንድ ናችሁ ካለ እግዚአብሔር እኔ ባልፈልግ ራሱ አልችልም ውዴ። ፈጣሪ ኦልሬዲ ፈቅዷል። እንደዛ ነው። እሺ እንደዛ ነው። ብዙ ሰው አፍቅረን አተናል። ምን ብርቅ ነው እንዴ? ታፈቅሪያለሽ፣ ታጫለሽ። ምን ባንቺ ነው እንዴ የተጀመረው? 34 ቀን ታለቅሻለሽ፣ ትረሺዋለሽ። ነገ መጥቶ ቢለምልሽ አፈልጊውም። ለምሳሌ ልንገርሽ ብዬ ለምሳሌ ዛሬ ላይ ይመስልሻል የምታልፊው አይመስልሽም። ልክ አንድ ወር ሌላ አይደለም 1 ወር ታለቅሻለሽ፣ ታስቢያለሽ፣ ትጨነቂያለሽ ምናምን። ከዛም በኋላ መጥቶ ቢለምንሽ አፈልጊውም። ይሄም አለኩ ትላንትና ካለሱ መኖር አልችልም ብለሽ ዛሬ ላይ ግን ትተሽዋል። ካለሱ መኖር ማቺ መስሎሽ ዛሬ ላይ ግን ኖረሻል፣ አመታትን አስቆጥረሻል። ምን እውነቱን እናውራ ከተባለ እናንተ እኮ ከፍቅረኞቻችሁ ጋር እንኳን ስትለያዩ እኮ የምትኖሩ አይመስልም እኮ፣ ግን ኑሯችኋል። ምንም ማን ነው እስቲ የመጀመሪያ ፍቅረኛውን አፍቅሮ እያገባ? በጣም ጥቂቶች ናቸው። እየኖሩ ነው። ዩቱበሮች፣ ቲክቶከሮች ልጅ ወልደው ራሱ ተለያይቶ እየኖሩ ነው። ብርቅ ነው። እየኖሩ ነው። ራሳቸውን ማጥፋት እኮ አቅቷቸው አይደለም እንዴ? ትቀልዳላችሁ እንዴ? አቅቷቸው አይደለም። ከአቅማቸው በላይ የሆኑ ጊዜያቶችን ግን በእግዚአብሔር ቸርነት አሳልፈው ነው። በእግዚአብሔር ቸርነት ግን ኦልሬዲ አሳልፈዋል። እግዚአብሔር ይመስገን። ዩሲ ለታልሽ እንዴ? አልፈልግም። ራሴ ያውቃሉ። በሩን ትላለች ፈረንጅ። ማይኖር የለም፣ ማያልፍ የለም። ሲኦልም አላፊ ነው። ዛሬ ላይ ያለው ገነትም አላፊ ነው። ገነት የት ነው ያለው ብላችሁ ሰማይ ነው የምትሉት። 1/2% ማለት ነው ነው ውዴ፣ አላፊ ነው። ገነትም ዛሬ ላይ ያለችዋ ገነትም አላፊ ናት፣ እንደኛ ማለት ነው፣ እንደ ኦርቶዶክሳውያን። ሲኦልም አላፊ ነው። ሁሉም አላፊ ነው። ሁሉም አላፊ ነው ውዴ። ሳምሪን እና ፋኒን እየኖሩ ነው፣ ግን ተለያይተዋል። እየኖሩ ነው ውዴ። ማይኖር የለም። ልንገርሽ ብዬ ነው። ሁሉም አላፊ ነው። ወይ እግዚአብሔር ለተሻለ ነገር ያዘጋጅሻል፣ ወይ ደግሞ ሲወድሽ ይፈትንሻል። ብር በማጣትም ሊሆን ይችላል፣ በጤናም ሊሆን ይችላል። በሆነ ነገሮች ይፈትንሻል፣ ግን ታልፊዋለሽ። ለማንኛውም የገና ስራ ልሰራ ነው። አውሯችሁ ዛሬ ልካችሁን ነገርኳችሁ። እኔ ማውራውማ የሆነ መንፈስ አለ እኔ ላይ የሚያወራው፣ እውነት ለማውራት ማለት ነው። አንቺ አያልቅብሽም እንዴ ብሎኛል ውዱ ባሌ ራሱ። የምሬን እኮ ነው። ወይ አንድ ሰው አድን ይሆናል እኮ ዛሬ ያሰበ ሰው ካለ። እውነት የምሬን እኮ ነው። ማውራቴን አትጥሉ ኦኬ? ወይ የሆነ ሰው ሊድንበት ይሆናል እኮ ያወራሁት። እኔ አላቅም። እኔ ከየት አምጥቼ እንደማወራም ፈጣሪ ይወቀው። እሺ ልንገራችሁ ብዬ ነው። እኔ አሁን እኔ ማለት ነው የገና ስራ ልስራ። እሺ ካለበለዚያ ወደ ልመና ነው የምወጣው፣ ወይ ደግሞ ካለበለዚያ እሰርቃለሁ። መስራት አለብኝ። እሺ እንደዛ ነው። ደህና ነሽስ? አዊ ስታውሪ አፍንጫሽ ጠፋ። እሺ ይጥፋ፣ ዋናው ብር ነው ውዴ። ብር ላምጣ እንጂ ጠፋ አልጠፋ ምን አገባኝ እኔ ውዴ። የፊት ውበት ኖ ፕሮብሌም ውዴ። የፊት ውበት ያው ነው። ዋናው የልብ ንጽህና ነው። እግዚአብሔር የሚያውን አፍንጫ ጠፍቷል። ይጥፋ ውዴ። አፍንጫችሁ ተገትሮ አላችሁ አይደል እንዴ? ስንት ጉድ የምትሰሩት ምን ያደርጋል ውዴ? ምንም አያደርግም። እንዳውም ቆንጆ አለመሆን ጥሩ ነው፣ ያሰትራል። ቆንጆ ነኝ ብላችሁ ካሰባችሁ የማይሆን መንገድ ነው የሚመራችሁ። ቆንጆ ነኝ ብላችሁ ስለምታስቡ በቃ በሁሉም ነው የምትጠብሩት። ጢባራ ሙላ ራሳችሁ እንደፈጠራችሁ ነገር ማለት ነው። ጢባራችሁ ሰማይ ነው የሚደርሰው። መነሳት እንደምትችሉ አታውቁም። ነገ እኮ ማለት ነው በሆነ መንገድ ቁንጅናሽን ልታጭ ትችላለች። ግን ይሄ አይገባችሁ። ማፊ ሞክ ማፊ ያለ አረብ ራሱ ወዶ አይደለም ሞክ ማፊ። ዛሬ ነኝ ደህና ነኝ። እኔ አሁን ዛሬ ደህና ነኝ።
ነገ ደህና መሆነው ፈጣሪ ሲፈቅድ ነው። ነገን የምውለው ፈጣሪ ሲፈቅድ በሱ እጅ እንዳለሽ ባወቅሽ ባመሰገንሽው። አመስጋኝ ስትሆኑ በህይወታችሁ ውስጥ ሁሉ ሰላም ይሆናል። ስታጡ ማመስግኑ፣ ስታገኙ ማመስግኑ፣ ሀብታም ስትሆኑ ማመስግኑ፣ ድሃ ስትሆኑ ማመስግኑ። He's killing. He's killing, come on.